ቤተክርስቲያን ታሪክ ውስጥ የሚታወቅ አንድ ትልቅ ሰው አለ፣ ባልትዛር የሚባል። ታሪኩንም እነግራችሁ እንደ ታሪክ ይዛችሁ ብቻ እንድትሄዱ አይደለም። የባልትዛር ሕይወት የእያንዳንዳችንን ሕይወት የሚመለከት ስለሆነ ነው። በእግዚአብሔር ፊት በሞገስና በክብር በጸጋ ለመቆም ከፈለግን የባልትዛር ሕይወት ገንዘብ ልናደርገው ይገባል። ባልትዛር የተባለ ሰው ከ33 ዓመት በኋላ ወረቱን ሊያቀና፣ አማርኛ ግልጽ ነው፣ ለንግድ ከነጋዴያን ጋር መንገዱን ወደ ኢየሩሳሌም አቀና ይለናል ታሪኩ። ኢየሩሳሌም ለንግድ የምትመች ሀገር ነበረች። ከ33 ዓመት በፊት ለንግድ አልነበረ የሚሄደው ባልትዛር። መባን ያቀረቡለት ዕጣን፣ ወርቅ፣ ከርቤን ካቀረቡለት ከነገስታቱ መካከል አብሮ ከሄዱት ሰዎች መካከል ባልትዛር ይባል የነበረ ሰው እንዳለ ታሪክ ወይ ደግሞ ይሄ ታሪካዊው የሆነ የነገረ መለኮት ትምህርት ያስተምረናል። ከ33 ዓመት በኋላ ግን ወረት ሊያቆና ወይም ለንግድ ወደ ኢየሩሳሌም ለንግድ በምትመቸው ኢየሩሳሌም መንገዱን አቀና ይላል። ኢየሩሳሌም ግን ያለ ወትሮዋ ባድማ ነበረች ነው የሚለው። ከኔ ጋር ናችሁ? ኢየሩሳሌም ሰው አልባ ነበረች ያለ ወትሮዋ። ከዛ መካከል ሲመለከት አንድ ደግ እናት፣ አረጋዊ እናት ከሩቅ አይቶ ያችን እናት ጠየቃት። ኢየሩሳሌም ዛሬ ያለ ወትሮዋ ምን ነው ባድማ ሰው አልባ ሆናለች አለ። ልብ በሉ፣ ኢየሩሳሌም ሰው አልባ ነበረች ያለ ወትሮዋ። ሰው ይመላለስባት የነበረች ባዶ ሆነች። ያችም እናት ለኢየሩሳሌም አንተ እንግዳ ነህን? የድሃ አባት የፍቅር መምህር የሆነውን መድህን ክርስቶስን ወደ ጎልጎታ ሊሰቅሉት ሰዎች ሁሉ ወጥተዋል አለችው። ከኔ ጋር ናችሁ? ባልትዛር መንገዱን ወደ ጎልጎታ አቀና ይላል። የድሃውን አባት የፍቅር መምህር የሰላም ምልክት የሰላም አምላክ የሆነውን ለማየት ጎልጎታ እስኪደርስ ጭፍሮች ይዘውት መስቀል አሸክመውት ፊቱ በደም ታጥቦ ማንነቱን ማወቅ ሳይችል ጭፍሮቹ ሲያዳፉት ሲያነሱት ተመለከተ። ማን እንደሆነ ግን አላወቀው።